አዲስ እኮ የሆነ ነገር ታደርጊኛለሽ እያልኩ እንቅልፍ ሳይዘኝ እያደርኩ ነው። አሁንማ አንቺንም መፍራት ጀመርኩ። እነሱን ነው መርጠው ካልሽ ልብስሽን አስቀምጥልሻለሁ፣ ጎረቤት አስቀምጥልሻለሁ። ልብስሽን እዘሽ ትሄጃለሽ። ወይ እኛን ትመርጫለሽ ወይ እሱን ትመርጫለሽ። ሰላም እንዴት ናችሁ? የውና ቤተሰቦች እኛ አለን እግዚአብሔር ይመስገን። እንግዲህ አክስቴን እኔ በጣም ለማስማማት እሞክራለሁ። ሁለቱንም አንድ ላይ በቃ ተረጋግተው በጣም አግሬሲቭ ሆነው ነው ሁለቱም የሚያወሩት። እኔ እንጃ አላውቅም፣ የሆነ ከዚህ በፊት ኬዝ ያላችሁ ነው የሚመስሉት። እና ሁለት አውቃለሁ እሷ ለኔ ብላ ነው ያን ሁሉ ነገር የምታደርገው። ታደርጋለች ብዬ ማላስበውን ነገር ሁላ እስከማድረግ ደርሳለች። እና በቃ የሆነ እኔ ለኔ እያሰበች እየመሰላት ግን እኔን በጣም እየጎዳችኝ ነው። እና የሆነ በቃ አሁን እንዴት ነው ያሰብኩት፣ እሷ መታ ላወራት ነው ሁለቱን ለማስማማት ማለት ነው። እና እኔ ብቻ ነኝ እዚህ ያለሁት እና ካሜራማናችን አለ። ሁለታችን ብቻ ነው ያለነው፣ ምክንያቱም ዮና ጋር ሲገናኙ እንዴት እንደሚሆኑ እያያችሁ ነው። ስለዚህ ዮና የለም፣ እሷን ጠርቻታለሁ እየመጣሁ ነው ብላኛለች። መታለች። እንዴነሽ? አለሁልሽ። መቼም ይችን ቦታ ተወጃታለሽ። አይሻልም? የሆነ ዝም ያለ ቦታ ይሻላል። ቡና እየጠጣን ሻይ እየጠጣን ብናወራ አይሻልም? አይ እንግዲህ እንደዚህ አይነት ቦታ ይሻላል፣ ዝም ያለ ቦታ ሰው ፊት ከምንጨቃጨቅ። ምን ያጨቃጭቀናል ብለሽ ነው? ቁጭ ብለን ብናወራ ይሻላል። ሁሌ እንደዚህ አይነት ቦታ አለ። ነገሩ አንቺ ፈልገሽዋል፣ ትፈልጊዋለሽ አይደል? ለዛ ነው ሁሌ እዚህ ቦታ መቀጥሪኝ። ምን ችግር የለውም። እሺ ዛሬ ማውራት አለብን ብቻችን ምናምን እያልሽን ተመስገን 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 ብያለሁ። እውነት ያ ሰውዬ ዛሬ የለም። ያሳብደኝ ነበረ። በስማ ሁለታችሁ ግን መስማማት አለባችሁ። መስማማት እውነት አንቺ ስላላወቅሽ ነው እንጂ እና በጣም ጥሩ ልጅ ነው። በማይሆን ቦታ ስለተገናኛችሁ ነው እንጂ ወጉ እሱን ታዩ፣ ስለሱ ታዩ። አሁንም ስለሱ ልታወሪኝ ከሆነ ተሳስተሻል። ምናልባት ተቀይረሽ ከሆነ ችግር የለውም እኮ እየተመለስሽ ከሆነ ልትይኝ ከሆነ ጥሩ። እኔም የምነግርሽን ነገር አለ እነግርሻለሁ። ከኔ ማራሽ አለ እኮ ከዛ የዘለለ ግን ስለሱ መልካም ነው እንደዚህ ነው ብትይ ምንም የማይሆን ነገር ነው። እንዬ የምትነግሪኝ ነገር ካለ ንገሪኝ፣ እሰማሻለሁ። እኔም እያሰብኩትን ነገር እነግርሻለሁ። በቃ እሺ ምን ነበር እዚህ ድረስ የጠራሽኝ? እኮ ስለሆነ ጉዳይ ነው። የሆነ አውቃለሁ ሁለታችሁ በማይሆን ሰዓት ነው የተገናኛችሁት፣ በማይሆን ጊዜ ነው። እና የሆነ እንደምታስቢው አይነት ሰው አይደለም። የሆነ ብዙ ጊዜ እኮ ላስረዳሽ ሞክሬያለሁ፣ ግን ቢያንስ ቤት ውስጥ ማውራት ስላልቻለን እዚህ እናውራ። አሁን ማንም የለም። የሆነ ሁለታችን ብቻችን ስንሆን በደንብ ለማውራት እንትን ይለናል ብዬ ነው። እና የሆነ እስቲ ቀስ ብለሽ እንትን ለማለት ሞክሪ፣ እሱን ለማየት ሞክሪ። ምንድነው መስሎኝ ማየው? አሁን ስለሱ እየነገርሽኝ ነው? አሁንም በቃ አንቺ አብደሻል ማለት እኮ ነው። አበርሽ አለኝ እንጂ ያበርሽውማ አንቺ ነሽ። እኔ አላበርኩም። እኔ ያንቺን ህይወት ለማስተካከል አንቺን በቃ ከዚህ መጥፎ ነገር እንድትወጪ ባደረኩ አበርሽ ብሎ ሰደበኝ። አሰደብሽኝ አይደለ? ዝም አልኩ። ስንም አይደለም እኮ ሁለታችሁ እኮ ተረጋግታችሁ ስላላወራችሁ ነው። ምንድነው አንቺም እየጮሽበት ነበረ። የሆነ እሱ እኮ ምንም እንትን ያለው ነገር እገልሻለሁ እኮ አለኝ። እገልሻለሁ ሲጣርጌ አንቺን እገልሻለሁ። አሁንማ እኔ ራሴ እየፈራሁ ነው፣ እየተጠራጠርኩ ነው። እንዴ ያ ሰውዬ ደግሞ እኔንም በመተት የሆነ ነገር ቢያደርገኝ አንቺንም ፈራውሽ እኮ። እንዴ ያልሆነ ነገር ተናደሽ ይሄንን ዮና የሚባል ሰውዬ እንደዚህ እያደረገች ነው ብለሽ ተናደሽ እኮ የሆነ ነገር ታደርጊኛለሽ እያልኩ እንቅልፍ ሳይዘኝ እያደርኩ ነው። አሁንማ አንቺንም መፍራት ጀመርኩ። ምን ማለት ነው? እኔ ምን አደረኩሽ? አሁን ደግሞ አንቺንም መፍራት ጀመርኩ እኮ አልኩሽ። ከሚያደርገው ነገር እሱ አንቺን አጥምዶ ይዟል። አንቺ ደግሞ ለምንድን ነው እሱን የተናገረችብኝ ብለሽ እኔን ብትገልኝስ ብታውቂኝስ የሆነ ነገር ብታረጊኝ? እኔ አንቺን አታውቂኝም እንዴ? ምን እስከዚህ ድረስ አስደረሰን? ከሱ ጋር ከሆንሽ ምንም ታደርጊያለሽ። በቃ ከሱ ጋር ከሆንሽ ምንም ታደርጊያለሽ። ፍቅረኛ እንዳለው ታውቂያለሽ። እያወቅሽ ነው ምን ማለት ነው ፍቅረኛ እንዳለው ማለት? የምን ፍቅረኛ ነው ያለው? ፍቅረኛ አለው እንዴ? ከስንት ዓመት በፊት አንዴ ተፋቱት እና ከስንት ጊዜ በኋላ እና ሰውስ ምን አድርጓት እንደሆነ ታውቂያለሽ? መተት አድርጎባት በደንብ ነው ገንዘቧን ከበላ በኋላ ልጅ ወልዶላት ወሩሮባት ከመጣስ ምን ታውቂያለሽ? ምንድን ነው የምታወሪው አንቺ? አንቺንስ እንደዛ ቢያደርግ የሆነ ነገር ሆነሻል እንዴ? እኔ ገና ላስማማ ባልኩ ሌላ ታሪክ ከእንደገና ከዛ ተፋቶ ነው የመጣው አልሽ አንቺ። ግን ምን እንዳደረገ ታውቂያለሽ? እኮ ፍቅረኛ ወጣት እኮ ነው፣ ወጣት ነው።
ፍቅረኛው ነበረች በቃ አልተስማሙም ተፋቱ። ይሄ ደግሞ የህይወት ጉዳይ ነው። ወልዶላት ሊሆን ይችላል እንዴ መጥቶ በገንዘቧን እንክታርጎ ከበላ በኋላ ይሆናል። እሱ እንደሆነ መተተኛ ነው፣ አይቀመጥም፣ አያርፍም። ታውቂያለሽ ይዋንችንም እያንከራተተሽ ነው። እንዴ ስለማላውቀው ሰው ነው እሺ የምታወራው? እኔ መሆን ራሴን እየፈራው ነው። እኔ ከዚህ በኋላ ወደዚህ አካባቢ እንድጠርኝ አልፈልግም። ያ ሰውዬ የሆነ ነገር ቢያደርገኝስ? እንዴ እየፈራው እኮ ነው። እንዴት ነው እኔ አሁን የሚሆነው ነገር ይሆናል። የምትስተካከይ ከሆነ አስተካከይ። ከዚህ ሰውዬ ጋር ታይ እኮ እኔም እኮ ልስተካከል ነው የምልሽ እኮ አንቺ እንደምትጠፋዩ በቃ እሺ አንቺ እኔ ሰላም የኔን ደስታ ነው አይደል የምትፈልጊው? የኔ ደስታ ደግሞ ያለው ይሁንና ጋር ነው። እኔ የምወደው ማፈቅረው እሱን ነው እኮ እዛ ሴጣን ጋር ነው አንቺ ደስታሽ። የምን ሴጣን ነው? ምን ሴጣን እዚህ ጋር ማንሳት ምን አስፈለገ? ምን አገናኘው? ታውቂያለሽ ጠንቅቀሽ እንዴ ሰይጣን ነው ታውቂያለሽ። ግን እባክሽ ተረጋጊ፣ ወደ ራስሽ ተመለሺ፣ ህይወትሽን ኑሪ፣ ላይፍሽን ኑሪ። ይሄ የተጨማለቀ ህይወት ምንድነው የምትኖሪው? በመተት እያደነዘዘሽ ከትንሽ ጊዜ በኋላ እኮ አንቺም እንደዛ ፈታት እንደመጣ ሴትዮ አንቺንም ይጥልሻል። ቤተሰብ ከጠላሽ በኋላ የሚቀበልሽ አይተሻል አይደል እንዴ? ተጣልተሽ ማንም አልተቀበልሽም፣ እኔ ነኝ የተቀበልኩሽ። ግን ትስተካከያለሽ ብዬ ነው፣ ነገሮችን ታመቻቻለሽ ብዬ ነው እስካሁን ስጠብቅሽ። ግን አንቺ አሁንም ወደው እየባሰብሽ ነው። ልታይው አልቻልሽም እሱን። ስለዚህ ምንድነው ይሻልሽ? እሺ እኔ ምን ላድርግ? አሁንም ስለ ፍቅር ነው የምታወሪው? እሺ ቢያንስ እንኳን ሌላ ሰው ባይረዳኝ አንቺ ተረጂኝ። እኔ እኮ ማንም ሰው እንዳይሰማ አይደለ እንደዚህ አምጥቼ እኔም ተረድቼሻለሁ። እስካሁን ስለተረዳሁሽ መስሎኛል ቤት የሚያስቀምጥኩሽ ሁሉን ነገር። አባትሽ እንደዛ እየሰደበኝ እንደዚህ ታረጊያለሽ። ከዛ ከሌባ ከሞላጫ ጋር ከተብታቢ ጋር አንቺም አብረሽ ተስማምተሽ እየኖርሽ ነው ብሎ አድቦኛል። በአንቺ ምክንያት ነው የተሰደብኩት። በቃ አባቴ እኔ ማላውቀው ሰው ነው። እኔ ማላውቀውን ነገር ነው ላንቺ የሚልሽ። ምንድን ነው የምታወሪኝ? የምነግርሽን ነገር ከሰማሽ ሰማሽ፣ ካለበለዚያ የራስሽ ጉዳይ ነው። አክስቴ ምናምን የሚባል ነገር አይሰራም ከዚህ በኋላ። ይኸውልሽ ይሄን ሰውዬ የምታዩ ከሆነ ትታያለሽ። አይ አልተውም ካልሽ ግን ከዚህ በኋላ አክስትሽ እዚህ አክስትሽ ሞታለሽ። በቃ ገለሻታል። እዚህ ያለችው ታሪው እሺ ምንድን ነው የምትይኝ? ምን ማለት ነው? አክስትሽን ካልተውሽ ይሄን ሰውዬ ካልተውሽ አክስት የሚባል ነገር የለሽም። አባትሽ ጋር ትተሽው እንደመጣሽ አባትሽን እንደጣልሽው እኔንም ተይኝ። በቃ ከዚህ በኋላ ይሄ ሰውዬ አልተውም ብለሻል። ወይ እኛን ትመርጫለሽ ወይ እሱን ትመርጫለሽ። የሚበልጥብሽን ትመርጫለሽ። በቃ አለቀ። እሱን ነው ካልሽ እሱን ትመርጫለሽ። አይ ቤተሰብ ካልሽ ቤተሰብሽን ትመርጫለሽ። ከዚህ ውጪ እኔ ምንም አይነት አማራጭ ነገር አልሰጥሽም። አይ እሱን ነው የምመርጠው። እናንተን አልፈልጋችሁም። ከሱ ነው እሱ ነው የሚያዋጣኝ። ቤተሰብ አልፈልግም። ሁሉ ነገር የሱ ነው። እናንተ አታስፈልጉኝም ከዚህ በኋላ። ቤተሰብ በቃኝ የምትይ ከሆነ እኔ እኮ ከዛሬ ጀምሮ ይሄው አክስት የሚባል ነገር የለም። ልብስሽንም ጎረቤት አስቀምጠልሻለሁ። ቤቴን አደርሽም፣ አይንሽንም፣ አንቺንም እሱንም እልሽ አይናችሁን ማየት አልፈልግም። ምንድነው የምታወሪው? በቃ አልፈልግም ከዚህ በኋላ በቃ። ምን አስደረሳችሁ? ግን የምርሽን ነው? አዎ እውነት አንቺ ነሽ እንደዚህ ነው የምትናገሪ? ምን ላድርግ? ለኔ አንቺ አለሽኝ የምለው አንቺን ታስቢልኛለሽ ምለው አንቺን እንደዚህ ያልሽኝ ላስማማሽ ብዬ ባመጣው እንደዚህ ያልሽኝ። ለአንቺ በጣም ቦታ ነበረኝ ሁሉ ነገሬ ነሽ፣ ሁሉ ነገሬ ነሽ። ያላንቺ እኔ ምንም ቤት ውስጥ እንኳን ስጠፊብኝ ለደቂቃ እንኳን ሳጣሽ ቤቱ ጭር ይላል። የት ነው ያለሽው ነይ ብዬ ያላንቺ ምንም ነገር አልችልም አልኖርም። ካላ አንቺ ብዙ ነገሬ ነሽ። ግን አውቃለሁ የእህቴ ልጅ እኔ የእህቴ ልጅ ሳትሆን በቃ ልጄ ነሽ። በቃ አንቺ አብረሽ ያደግኩት በቃ አብሬ ከስር ይሆንሽ እያልሽ ነው ያደግሽው። ስለዚህ አንቺ ገደል ስትገቢ ቆሜ ማየት አልፈልግም። ስለዚህ ምርጫሽን ከመረጥሽ እነሱን ነው መርጠው ካልሽ ልብስሽን አስቀምጥልሻለሁ፣ ጎረቤት አስቀምጥልሻለሁ። ልብስሽን እዘሽ ትሄጃለሽ። ምርጫው ያንቺ ነው። ከዚህ በኋላ እኔ ካንቺ ጋር ማውራትን መንዘላዘልም አልፈልግም። በቃ የራስሽ ጉዳይ ከዚህ በኋላ ኧረ ወይኔ ምን ውስጥ ነው የገባሁት? እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ።